አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአዩ ወሎ ቤተሰቦች እንደት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ የኢድን ድግስ ነው የማሳያችሁ። ማሻላ ይሄን ይመስላል። ጓደኞቼ ጋር ተሰባስበን አሪፍ ጊዜ አሳልፍነ። በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። በጣም ደስ የሚል ዝግጅት ነበር። ማሻላ ተበረከና ሁላችንም እነ ፊሊፒኖ እነ ኢትዮጵያ ተሰብስበን በጣም አሪፍ ደስ የሚል ጊዜ አሳልፈናል። ይሄ ሁላችሁ ኬኩ በስማችን ተገዝቶ ተጽፎልናል። አበባ ሁላችንም ተሰጠን። ደስታችን ከምነግራችሁ በላይ ነበረ። ያው ሁሉንም አልቀረጽኩትም እንጂ እንጀራው ምኑ ለፊሊፒኖችም ያው በሚወዱት እኛም እንጀራ ሁሉ መጥቶልን ደስ በሚል ሁኔታ አከበርን እላችኋለሁኝ። ይሄን ይመስላል። ማሻላ እየጨፈርን ነው። ኬክ ልንቆርስ ነው ማለት ነው። ያው ሙሉ በሙሉ ሁሉንም ስላልቀረጽኩ ነው እንጂ በጣም አሪፍ ነበር እላችኋለሁኝ። እና ኢድን እኔ ዘንድሮ በጣም ነው ደስ ያለኝ ከምነግራችሁ በላይ ደስ ብሎኛል። እንደዚህ አድርጌ አክብሬ አላውቅም ነበር፣ ለመጀመሪያ ጊዜ ነውና በጣም ነው ደስ ያለኝ እላችኋለሁ። ማሻላ ተባረካላ። በጣም ሰዎቹ ጥሩ ሰው ናቸው። እንደዚህ ሰባስበው አክብሩ ማለታቸው በጣም ነው ደስ የሚለው። እየጮህነ ምናምን ነበር። ያው ድምፄን እንትን ስላልኩኝ ነው እንጂ ኦፍ አድርጌው ነው እንጂ ድምጻቸውን በጣም እየተጫወትን እየሳቅን ደስ የሚል ነበረ። አበባው በስማችን የሁላችንም የብቻ አንዳንድ ተጽፎ ተሰጠን። ኬኩ ደግሞ አንድ ላይ እንደዚህ ሁላችንም ስም ባለበት አስተካክለው አምጥተውልን በጣም ደስ የሚል ሰዓት አሳለፍን። አላህ ጀዛቸውን ይክፈላቸው። ሌላ ምን ይባላል? ወላሂ ሁሉም መቼም ዋጋ የሚከፍለው አላህ ነው። የሰው ልጅም ዋጋ አይከፍልም። ያው አላህ ጀዛቸውን ይክፈላቸው። አስደስተውና እንላችኋለሁ። እና በጣም ደስ የሚል ነበረ። ማሻአላህ ብለናል። አሁን ኬክ ልንቆርስ ነው። ሁላችንም በየስማችን እንቁረስ፣ ስማችን አይቆረጥም እያልን ነው። በቃ ጭቅጭቅ ላይ ነን አሁን ጭቅጭቅ ላይ ነን። በየስማችን ነው ወይስ ምንድን እያልን ማለት ነው። የኔ ስም አይቆረጥም የኔ ስም አይቆረጥም በሚለው ላይ ነን። እና የቤት ጌጥ ልናደርገው ነው እንዳይገርማችሁም፣ ኬካችን እንዳይነካያል፣ ስማችን እንዳይነካያል። እና በጣም ደስ የሚል ኢድ አሳለፍነ። ማሻአላ ተባረከላ። ይቺ ደግሞ ነጩን እናንሳው ስማችን ያለበትን እናንሳ እያለች ነው። የማይሆን ነገር ማለት ነው። እና አይሆንም እያልን ነው። የማይነሳ ነው ሲጀመር። የሚነሳ መስሎን ነበረ። አይነሳም። ያኔ ሀሳቧ ልክ አይደለም ማለት ነው። የሚነሳ አይደለም ብለን ደግሞ ቀማናት። አሁን ልንቆርጥ ነው። ያው ሁላችን ሜው እንደዚህ እኮ ነው የሚነሳ አይደለም ምናምን እያለች ነው አንዷ። ለማንኛውም እሺ በቃ አወዛግቦና እኔ ኬክ አቆራረሱ ነገር ማለት ነው። እና እያሳቅን ሁላችንም በየስማችን እንቁረጥ እያልን እየሳቅን ነበርና አሁንም ተቀማይቼ ስሟ እንድታነሳ ነበር ተብላለች። አሁን እንያያዛልን ደግሞ አንድ ላይ እንቆረጣለን። ተያያዝነ ሁላችንም ማሻላ 10 እጅ እንግዲህ አስቡት። ሁላችንም ደራርበናል። እዩ እንግዲህ 10ችንም አስቡት። አስራችንም ይዘን ቆርሰናል። ማሻአላ ተባረከላ። ማሻአላ ማሻአላ ማሻአላ። አሁን እኔ እጄን አይቆረጥም እያልኩ እጄን በእጄ እንትን እያልኩ ነው። ስሜ ነጃት የምትለው ውይ አስቀድማ የኔን ቆረጠችው። እኔ ደግሞ ሂጄ ስሟን አበላሽበታለሁ። አውቃ የኔን ነው አስቀድማ የቆረጠችው ማለት ነው። እና ሂጄ ስሟን በእጄ ብልሽት ስሟን በእጄ ሂጄ አበላሽሁበት። ሁሉም አሁን ፉክክር ይዟን። ይቺ ደግሞ ስሜን እንዳቆርጡ እያለች ነው አሁንም
በጣም ያስቅ ነበር። ሁሉም ስሙን እንዳይቆረጡበት ማለት ነው የነበረን ፍላጎት ማለት ነው። ግን ምንም ማድረግ አይቻልም። አረቦች ሰሚራ ደግሞ ተረስታ ነበር። ለብቻው አምጥተውለን ለብቻው እየቆረሰኝ ነው ማለት ነው። ሰሚራ ስሟ ተረስቶ ማለት ነው ጓደኛችን። አሁን የእሷ እየተቆረጠ ነው። ግን እሷ ሳትበላው እኛ ዝም ብለን ቡጭቅጭቅ አድርገንበት ማለት ነው። ቦጫጭቀንባታል ኬኳን እና በጣም ደስ የሚል ነበር። ማሻላ ማሻላ ማሻላ። እንጃ እኔ እንጃ ከምነግራችሁ በላይ ነው ደስ ያለኝ። በጣም በጣም ባይ ሰላም